ባለ ዛሬ ማስተዋል ይሁንልን። የቃል ፍቺ ይምራልን። በመካከላችን ነህና ስምህ ይባረክ። ስለ ሁሉ ነገር እናከብርሃለን በጌታ በኢየሱስ ስም አሜን። ሃሌሉያ። ዛሬ ስለ መንፈስ ቅዱስ ነው ማካፍላችሁ የምፈልገው። ነገር ግን በዛ ውስጥ ደግሞ ስለ ዘመን እንድናይ እፈልጋለሁ። ምክንያቱም ዘመንን ሁሉ የዋጀ እግዚአብሔር በዘመናት መካከል ያደረገውን ስራ ሁሉ ያደረገው በዘመናት መካከል ነው። ስለዚህ ዘመንን ማወቅ በጣም ለኛ ደግሞ መልካም ነው። ምክንያቱም የእግዚአብሔር አሰራር በዘመናት ሁሉ በተለያየ ሁኔታ እግዚአብሔር ወደኛ መጥቶ የተናገረበት መንገድ አለና መንገዱን ስናገኘው እግዚአብሔር እናገኘዋለን። እግዚአብሔርን ስናገኘው ደግሞ ለኛ የሆኑ ነገሮች ሁሉ ምን ይሆናሉ? ይሆኑልናል። ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል ሶስቱን ታስታውሱ እንደሆነ ዮሐንስ፣ ያዕቆብንና ጴጥሮስን ይዞ ወደ ተራራ በወጣ ጊዜ በዛ ስፍራ ላይ የሆነ ነገር ሆነ። ጌታን ከሚያውቁበት በተለየ ሁኔታ በዛ ስፍራ ላይ ታላቅ ብርሃን እንደሆነ ይናገራል። ይህ ብርሃን በመጣ ጊዜ በደቀ መዛሙርቱ ላይ የነበረው አመለካከት ምን ነበረ? ሙሴ አለ፣ ከእንደገና ደግሞ ኤልያስ ተገለጠና ኢየሱስ ክርስቶስ ደግሞ በዛ ሆነ። ጴጥሮስ ፈጥኖ ምን ብሎ ተናገረ? በዚህ መሆን ለኛ መልካም ነው አለና 3 ድንኳኖችን ብንተክል አንድ ለሙሴ ይሆናል፣ አንድ ደግሞ ለኤልያስ ይሆናል፣ አንድ ለኢየሱስ ይሆናል አለ። መጽሐፍ ሲናገር የሚናገረውን አያውቅም ነበር ይላል። ከዛ በኋላ የሚቀጥለው ነገር ነው ኢንተረስት የሚያደርገው። ታላቅ ብርሃን በሆነ ጊዜ ልክ ይህን ተናግሮ ዞር ሲል ጴጥሮስ ሙሴም ተወሰደ፣ ኤልያስም ተወሰደ፣ ቀጥሎ ማቀረ ኢየሱስ። ከዛ በኋላ ድምፅ መጣ። ኢየሱስ ጌታ ነው። አያችሁ፣ ድምፅ ከመምጣቱ በፊት ሙሴና ኤልያስ ተወስደው የመጣው ድምፅ ደግሞ ምን የሚል ነው? የምወደው ልጄ ይህ ነውና ምናልኩት እሱ ነው። ኢየሱስ ጌታ ነው። እግዚአብሔር አብ እንግዲህ የተናገረበት ጊዜና ዘመናት ነበረ። በነቢያት ተናገረን፣ በሕግ ተናገረን። ነቢያትን ወክሎ የመጣ በዚህ ተራራ ላይ ማንን እናገኛለን? ኤልያስን እናገኛለን። ቀጥሎ ደግሞ ሕግን ወክሎ ወይም ደግሞ ሕግ ሰጪ ፈሪሳውያን የሚመኩበት፣ ፈሪሳውያን ብዙ ጊዜ እኛ የሙሴ ደቀ መዝሙር ነን እያሉ እንኳን በትምክህት የሚያወሩለት ሙሴ የሕግ ምንድን ነበር? አምጪ ነበር። ነገር ግን እግዚአብሔር አሁን ያለው ዘመን እንደዚህ አይደለም አለና ምን አደረገ? ድምፁ ሲመጣ አሁን ግን አለ የሚነግራችሁ ምን አድርጉት? ስሙት። ስለዚህ እግዚአብሔር በነቢያትና በሕግ የተናገረበት ዘመን አልፎ ልጁ ሲመጣ ልክ ዕብራውያን ላይ እንደሚናገረው በዚህ ዘመን ብሎ በወቅቱ በነበረው ጊዜ እግዚአብሔር ሕዝቡን በማይናገር ነበር፣ በልጁ አድሬስ ያደረግ ነበር። ስለዚህ እግዚአብሔር ልጁን ታይሙ ሲመጣ በልጁ የተናገረበት ዘመን ነበር። ኢየሱስ ክርስቶስን ደግሞ ስናየው ልክ እግዚአብሔር አብ እንዳለ እሱን ስሙት ሲል ኢየሱስ ደግሞ ወደ ስም አለ። በመጨረሻ ጊዜ ምንድን ያለ? አብ የሰጠው የእግዚአብሔር ተስፋ አለ። ኢየሱስ ጌታ አሜን። አባት የሰጠው የተስፋ ቃል ይመጣል አለ። በቅርብ ጊዜ ይሆናል አለ። የሚሰራው ስራ ወልድ ይሰራ የነበረው ምንድነው? በሰው ልጆች ላይ ከእግዚአብሔር ጋር እንዳይገናኙ የነበረበት፣ እግዚአብሔርና የሰው ልጆች ደግሞ በመሃል እንዳይገናኙ የነበረውን የኃጢአት ግድግዳ ምን ያደርግ ነበር? ያፈርስ ነበር። ስለዚህ ልጁ ካፈረሰ በኋላ አሁን በእግዚአብሔርና በሰው ልጆች መካከል ምን ሆነ? እርቅ። እርቅ ሲሆን የእግዚአብሔር መንፈስ ወደ ሰው ልጆች መጣ። የአብ ተስፋ ወረደ። ስለዚህ ልጁ ሲናገር እኛ አብ ልጁን ስሙት አለ። ልጁ ደግሞ ሲያወራ አባት የሰጠው ተስፋ በቅርብ ይሆናል አለ። ሕግን የፈጸመ ጌታ እኔ በጨረስኩ ጊዜ የእግዚአብሔር አብ ተስፋ የሆነው መንፈስ ቅዱስ በእናንተ ላይ ምን ይሆናል? ይወርዳል። ሃሌሉያ። አሁን ያለንበት ዘመን ደግሞ የመንፈስ ቅዱስ ዘመን ነው። ኢየሱስ ጌታ ነው። እዚህ ነው ኢየሱስ ክርስቶስ ሲናገር በሁሉ ስፍራ መልካምን እያደረገ ወረደ ይላል። ወደ ቅፍርናሆም ሲሄድ በቅፍርናሆም መልካም ነገር ይሆናል። ለምን? ወልድ በምን ሆኗል? በጊዜው በሚሰራበት ጊዜ በሚያልፍበት ስፍራ ሁሉ መልካምን ብቻ እያደረገ ሄደ። እንደምታውቁት እግዚአብሔር ምንድን ነው ይላል? መልካም ነው ይልና መልካምን ደግሞ ምን ያደርጋል? ያደርጋል። ልጁ ደግሞ መጣና እኔ ከኔ አልናገርም
ምናገረው ሁሉ ከአብ ነው አለና የምሰራው ስራ ሁሉ ከአብ ነው ብሎ መልካምን ሁሉ ምን አረገ ልጁ አሳየን። ስለዚህ ኢየሱስ በሄደበት ስፍራ ሁሉ ምን ይታያል ማለት ነው? መልካም ነገር። ወደ ገሊላ ሲሆን ገሊላ መልካም ይሆናል። ወደ ቅፍርናሆም ሲሆን ቅፍርናሆም መልካም ይሆናል። ወደ ናዝሬት ሲገባ እግዚአብሔር መልካምን ያደርጋል። ኢየሱስ በሄደበት ስፍራ ሁሉ ምን ይሆን ነበረ? መልካም ነው። ለምን? የመልካም ነገር ምንጭ እሱ ስለሆነ እሱ ባለበት መልካም ብቻ ይሆናል። እሱ ባለበት ክብር ብቻ ይሆናል። ስለዚህ አንድ ቀን ግን ጌታ እንደዚህ አለ፣ በዚህ ሁኔታ አይቀጥልም አለ። ለምን? መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 12 ላይ ሲሄድ ወደና አልዓዛር ቤት ሲመጣ ማርታና ማርያም የተናገሩት ነገር ነበር። ምን አለ? አንተ በዚህ ብትሆን ኖሮ ወንድማችን ባልሞተ ነበር። ኢየሱስ ጌታ ነው። ጌታ ባለበት ሞት አይሆንም። ጌታ ባለበት ክፉ አይሆንም። ጌታ ባለበት መከራ አይሆንም። ስለዚህ እነ ማርታ አንድ ነገር ገብቷቸዋል። አንተ በዚህ ስትመላለስ በቤታችን ሞት አልጎበኘንም አሉ፣ መከራ አልጎበኘንም አሉ፣ ሐዘን አልጎበኘንም። አንተ ስትሄድ ጠላት ጠብቆ ቤታችን ገባ አሉ። ጌታ ግን የትንሣኤው ጉልበት ሆኖ መጣ። ማርታ ስትናገር አይዞሽ በትንሣኤና እውነት ማነኝ አለ? እኔ ነኝ አላት። ለምን? ወንድምሽ ይነሳል። ለምን? እኔ መጥቻለሁ አለ። ኢየሱስ ጌታ ነው። ማርታ የነበራት እውቀት ግን ምን ነበረ? ኖ አውቃለሁ በትንሣኤ ጊዜ በሚቀጥለው ዘመናት ወንድሜ እንደሚነሳ አውቃለሁ ስትል ጊዜ ያ የምትጠብቂው ሩቅ የሆነ የምትጠብቂው የተስፋ ዘመን የሆነ ትንሣኤና ሕይወት እኔ ራሴ ነኝ። ኢየሱስ ጌታ ነው። ከኋላም ከፊትም የዘመናት ሁሉ ፍጻሜ መከራ ያላፋችሁበት እንኳን ዘመን ቢሆን ኢየሱስ ትላንት ዛሬ ለዘላለም ያው ስለሆነ ወደፊት ስላንተ ይሄዳል፣ ወደ ኋላ ስላንተ ይሄዳል። ሐዘንና ኩብኩባ ተምች የበላብን ዘመን ለመመለስ ወደ ኋላ ይሄዳል። ተስፋ የምናደርገውን ነገር ለማምጣት ወደፊት ይሄዳል። አሁንም እሱ ጌታ ነው። እሱ ባለበት ፊውቸር የለም። እሱ ባለበት ፊውቸር አለ። እሱ ባለበት ፓስትን ይመልሳል። እሱ ባለበት አሁንም አሁን ነው። ትንሣኤ እሱ ነው። ስለዚህ ለማርታ ያስረዳት ነገር ትንሣኤና ሕይወት ማንኛ አለ? እኔ ነኝ። ሐዘን የገባው እሱ ስላልነበረ ነው። ከዚህ በኋላ ግን ኢየሱስ ሌላ ነገር አመጣ። ኢየሱስ ጌታ ነው። ከዚህ በኋላ እንደዚህ አይቀጥልም አለ። እኔ ባለሁበት ብቻ መልካም እየሆነ አይቀጥልም አለ። አብ አንድ የሰጠው ተስፋ አለ። በሁሉ ስፍራ ሊገኝ የሚችል ወልድ ስጋ ስለለበሰ ቅፍርናሆም ካልሄደ ቅፍርናሆም መልካም አይሆንም። ወልድ ስጋ ስለለበሰ በሄደበት ብቻ ነው መልካም። ታውቃላችሁ ኢየሱስ ወደ እንትን ወረደ ሲባል ሰዎች በሽተኛ ይዘው ይወጣሉ። ሰዎች ሐዘንተኛ ይዘው ይመጣሉ። ሰዎች ለምን? እሱ በሄደበት ተከትለው ነው የሚሄዱት። ለምን? እሱ ደግሞ ሲያመጡ ይላል ሁሉን ምን አደረገለን? በሽተኞችን ፈወሰ። አሜን። መልካም ለሚገባው መልካም አደረገ። እሱ በሄደበት ሁሉ መልካም ይሆናል። ግን ጌታ እንደዚህ አለ፣ ቅፍርናሆም እኔ ስሆን ለምን ገሊላ ሐዘን ይሆናል? እኔ ገሊላ ሲሆን ቅፍርና ለምን ይሆናል አለ። አንድ ግን ሃሌሉያ ዘሴም ታይም በሁሉ ስፍራ የሚገኝ የአብ ተስፋ ወደ እናንተ ይወርዳል። ያ መንፈስ ቅዱስ ነው። ዛሬ መንፈስ ቅዱስ በእናንተ ሃሌሉያ። በየትም ስፍራ ብትሆን እሱ ካንተ ጋር አለ። በየትም ስፍራ ብትጠራው ካንተ ጋር ሆኖ ይሰራል። ዘመኑን ስታውቅ ወደ ዘመኑ ትሄዳለህ። እነ ጴጥሮስ የሚናገሩትን ያላወቁ ከሙሴ የሚጠብቁት ተስፋ ነበረ። ባዘኑ ጊዜ ሕጉን ይገልጡታል። በሆነ ጊዜ እግዚአብሔር ምን ይላል ብለው ሕጉ ጋር ያወራሉ። ነገር ግን ጌታ ምን አለ? ሕጉን ተወው፣ የነቢያትን ቃል ተው። ለምን? ነቢያት በወቅቱ ይሰሩ የነበሩት አብ መንፈሱን ያሳድርባቸዋል። ተናግረው ሲቀጥሉ መንፈስ ግን ከነሱ ጋር አይኖርም። አሁን ግን ዘመን ሆኗል። መንፈስ አብሮ ይኖራል። ላይለይ በአንተ የመጣ መንፈስ አለ። ከአንተ ጋር ለዘላለም ሊኖር የመጣ መንፈስ አለ። እንደ ነቢያቶች አይደለም። በኤልያስ የሚደነቁት፣ በተለያየ ነቢያት የሚደነቁት በእነሱ የተሰራ ታላቅ ነገር ነበረ። ነገር ግን የአሁን ዘመን መጽሐፍ ሲናገር ስለ ኤልያስ እንደዚህ ያለ፣ ኤልያስ እንደኛ ሰው ነበረ። ኤልያስን ልዩ ያደረገው የእግዚአብሔር መንፈስ ወርዶበት ነው። ወርዶ ግን በሱ አይኖርም፣ ይመለሳል። በእኔና በአንቺ የመጣው መንፈስ ለዘላለም ይኖራል። ታላቅን የሚያደርግ መንፈስ በእናንተ አለ። አሁን ያለንበት ዘመን የመንፈስ ዘመን ነው።
እሱን ተከትለን ስንሄድ ይመራናል። አሜን። ለዚህ ነው ኢየሱስ ሲናገር ነው እኔ ብሄድ ይሻላችኋል። ከሱ ጋር ተጣብቀው ደቀ መዛሙርቱ እንዲለዩት አልፈለጉም። በሁሉ ስፍራ ጌታ አይሆንብም፣ ሞት አይሆንብም፣ እንደዚህ አይሆንብም፣ አትለየን የሚሉት ነበር። ኖ እኔ ብሄድ ይሻላችኋል። አሜን። እኔ ካልሄድኩኝ የአብ ተስፋ ይመጣል። እኔ ግን ብሄድ የአብ ተስፋ ወደ እናንተ ይመጣል። አሜን። ኢየሱስ ጌታ ነው። አሜን። የኔና የእናንተን ስራ ሳይሆን የክርስቶስን ስራ አክብሮ አብ መንፈሱን ልኮልናል። አሜን። የኔና የእናንተን ኃይል፣ የኔና የእናንተን ስራ፣ የኔና የእናንተን ጽድቅ ሳይሆን ያለ ሕግ ጽድቁን ይዞ የመጣ ኢየሱስ፣ በኔና በእናንተ ፈንታ በመስቀል ላይ የሞተ ኢየሱስ በአብ ዘንድ ብቃት እናገኝ ዘንድ ስለኛ ሁሉን ከፍሎልናል። እስቲ አንድ ሰው ተከፍሎልኛል ይበል። ተከፍሎልኛል። ዕዳ የለብኝም ይበል። ዕዳ የለብኝም። እኔ ጻድቅ ነኝ ይበል። እኔ ጻድቅ ነኝ። ጽድቅሽ ክርስቶስ ነው። አሜን። ጽድቅህ ክርስቶስ ነው። አሜን። ስላንተ የሚጠየቅ አንድም ዋጋ የለም። አሜን። ጠላት መጥቶ ሲከስህ ወደ እሱ ትጠቁመዋለህ። አሜን። ወደዛ ደግሞ ወደ አብ ሲታይ ስለኛ የሚታይ ሃሌሉያ፣ በአብ ዙፋን ሁልጊዜ የሚታይ ክርስቶስ ስላንቺ አለ። አሜን። አሜን። ክርስቶስ ስላንተ አለ። አሜን። ከክርስቶስ የተነሳ ወደኛ የመጣው መንፈስ ቅዱስ ኢየሱስ እንደዚህ አለ። መንፈስ በመጣ ጊዜ ሃሌሉያ ምን ያደርጋል? ወደ እውነት ሁሉ ይመራችኋል። ሃሌሉያ። የምታደርጉትን ያሳያችኋል። ደግሞ ባዘናችሁ ጊዜ አጽናኝ ይሆንላችኋል። በደከማችሁ ጊዜ ብርታት ይሆንላችኋል። መንፈሱ ባለበት በዛ አርነት አለ። አሜን። መንፈሱ ደግሞ ያለው አርነት አውጭ ያለው አንተ ውስጥ ነው። አሜን። አንቺ ውስጥ ነው። አሜን። መጽሐፍ ታውቃላችሁ ብዙ ነገሮችን ከምንፈልግባቸው ስፍራዎች አሉ። መጽሐፍ ቅዱስ ላይ መዝሙረ ዳዊት ሲናገር ዓይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ። ኢየሱስ ደግሞ መጣና እንደዚህ አለ፣ ክብር በምስራቅ አትፈልጉት፣ ክብር በምዕራብ የለም፣ ክብር በመካከላችሁ ነው። አሜን። ክብር መንፈሱ ባለበት ነው። አሜን። ክብር ኃይሉ ባለበት ነው። አሜን። ክብር የምንጠብቀው ተራራ ላይ የለም። አሜን። ኃይል የምንጠብቀው ሌላ ስፍራ የለም። ብዙ ክርስቲያን የማያውቀው ምንድነው? እርዳታ ሲያስፈልገው የሆነም የፈልገው ነገር ይፈልጋል። ወመጽናኛ ፈልጎ አንዴ ተራራ ላይ፣ አንዴ ወደ ጾም ጸሎት፣ አንዴ ወደ ነቢያት ይሄዳል። እኔ ግን ነግርሃለሁ የሁሉ ቁልፍ የሆነ አርነት የሚያደርግ መንፈስ ባንቺ ውስጥ አለ። ወደ ቀኝም ወደ ግራ አትልም። ውስጥ ስታይ ከውስጥ የሚወጣ ክብር አለ። ከውስጥ የሚወጣ ምንጭ አለ። አንድ ሰው ኃይል ያለው በውስጤ ነው ይባል። ኃይል አለ በውስጤ። መንፈስ ቅዱስ ያለው በውስጤ ነው። መንፈስ ቅዱስ ያለው በውስጤ። መፍትሄ ያለው ውስጥ ነው። አሜን። ስለዚህ ነው መጽሐፍ ቅዱስ ሲናገር ይላችሁ መሆን የሚያስፈልግህ በመንፈስ ብቻ ነው። አንድ ስፍራ ላይ አንብብላችሁ ራእይ መጽሐፍ ቅዱስ 4 ላይ እንደዚህ ይላል። 4 ቁጥር 1 ላይ ከዚያ በኋላ አየሁ ይላል፣ እነሆም በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳያለሁ። ዋው ደስ የሚለው ወደዚህ ውጣና ምን አደርጋለሁ? ከዚህ በኋላ ሃሌሉያ። ትላንትሽን የሚያስረሳ አዲስ ነገር ዛሬ ይሆናል። አሜን። ነገርን ሁሉ የሚያስረሳ በአዲስ ምዕራፍ የሚያስጀምር እግዚአብሔር ነው በዚህ ያለው ይላል። አሜን አሜን። አሁን ከዚህ በኋላ የሚያስፈልገው ነገር አሳያለሁ ሲለው ጊዜ አሁን የሰውዬ ምንድን አለ? ኖ በሰማይ የተከፈተ ደጅ። ሩቅ እኮ ነው መስሎ ይወስ በሰማይ ምን ሆናል? ሰማይ ደጅ ተከፍቷል። አሜን። ሰውዬው ያለው እዚህ ነው። ነገር ግን መልአኩ ደግሞ የሚለው ምንድነው? ከዚህ በኋላ ያለውን ነገር አሳይዘን ወደዚህ ምን አለ? ና አንዳንድ ጉዳዮች እግዚአብሔር የሰጠንን የተስፋ ቃል ለማግኘት እግዚአብሔር እንዲህ ትሆናለህ ሲል በእግዚአብሔር በተናገረውና በእኛ መካከል አንዳንድ ጊዜ ርቀት ያለ ይመስላል። ቁጥር 2 ስታዩት ግን ሃሌሉያ መልሱ እዚህ አለ። እንደዚህ ይላል፣ ወዲያው ይላል በመንፈስ ነበር፣ እነሆ ዙፋን በሰማይ ይቆማል፣ በዙፋንም ላይ ተቀማጭ ነበረ። ሰማይ ተከፍቷል፣ ድምፅ ሰምቷል። ወደዛ የሚሄድበት መንገድ ሲያስብ ቀጥሎ የሆነው ምንድነው? በመንፈስ ሆነ። በመንፈስ ሲሆን ራሱን የታገኛል? ዙፋኑ ፊት። አሜን አሜን። በመንፈስ ስትሆን ዙፋኑ ጋር ትደርሳለህ። ወደ አብ ትገባለህ። ሰማይ መግባት ይሆንልሃል። ሰው
እንዳያስብ ማሰብ የለብህም። ውስጥ መንፈስ ስላለ ወደ አብ ያደርሳል። አሜን። ወደ ዙፋኑ ይወስዳል። አሜን። ዙፋን ተቀምጦ ነበርና ዙፋኑ ደግሞ ባዶ አልነበረም። በዙፋኑ ላይ ተቀማጭ ነበረ። አሜን። ማን ይመስልሃል? ስላንተ ዋጋ የከፈለ ኢየሱስ፣ ስላንተ ነገርን ያደረገ፣ አሜን። በጠላት ፊት የሚሟገትልህ። አሜን። ሮሜ 8:1 ሲናገር በክርስቶስ ለሆኑ ኩነኔ የለባቸው። አሜን። ከኩነኔ ነፃ መሆንን የሚነግር በዙፋኑ ተቀምጧል። አሜን። ስላንተ ዋጋ የከፈለ በዙፋኑ ተቀምጧል። በመንፈስ ስትሆን ከፍታ ላይ ትሆናለህ። አሜን። ኃይላችሁ ያለው በመንፈስ መሆን። አሜን። 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 ጠላት የተለያየ ነገር ያሳያችሁና ከዛ በኋላ እንድትደነግጡ ነው የሚያደርገው፣ እንድትረበሹ ያደርጋል። ከዛ በኋላ ለዚህ ጉዳይ መፍትሄ የት ነው ምናምን እዛ ውጭ ነው የምንፈልገው። መልስ ግን ውስጥሽ አለ። አሜን። የእግዚአብሔር መንፈስ ነገርን የሚቀይር ነገርን ሁሉ ቀያይሮ ለአንተ አዲስ ታሪክ የሚፈጥር መንፈስ በውስጥ አለ። አሜን። ኢየሱስ ጌታ ነው። ከዛ በኋላ ዙፋን አይተህ ስትመለስ ቀጥሎ ታሪክ ይቀየራል። አሜን። የነገ ህይወት ይቀየራል። አሜን። ያው አትሆንም፣ አሜን። ያው አትሆኝም። አሜን። ያው እንዳንሆን ሊያደርገን የሚፈልገው ሌላ ነገር አይደለም። እግዚአብሔር የከበረ ነገር በውስጣችን አስቀምጧል። አሜን። ዮሐንስ ወንጌል ላይ 7:38 ላይ ሲናገር እነሆ የተጠማ ሁሉ ቢኖር ወደ እኔ ይምጣና ምን ያደርግ? ይጠጣ። ከሆዱ የወንዙ ምንጭ ምን ያደርጋል? ይፈልቃል አለና ስለ መንፈስ ቅዱስ ይህንን ብሎ ጮኸ ይላል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጮኸ ብሎ ከውስጥ የሚወጣው ነገር ኢምፖርታንት ነው። የተጠማችሁ አላችሁ፣ ወደ ኢየሩሳሌም ነገር ፍለጋ የምትሄዱ፣ ወደ ጽዮን ተራራ ነገር ፍለጋ የምትሄዱ፣ የነቢያትን ቃል ለማስታወስ ወደ መጽሐፍ የምትሄዱ፣ እኔ ግን ነግራችኋለሁ ዛሬ አለ የሚያረካ ምንጭ ከእናንተ ይወጣ ዘንድ ወደ እኔ ኑ አለ። ወደ እሱ ስትመጣ ውስጥህን ይሞላዋል። መንፈስ ከአንተ ይወጣል አለ። ይህንን ብሎ ጮኸና ይላል ስለ መንፈስ ነው ያወራው። ሃሌሉያ። እርካታው ውስጣችሁ ነው። መንፈሱ ባለበት በዛ ምን አለ ይላል? አርነት አለ። መንፈሱ ባለበት አርነት አለ ይላል። ውስጣችሁ የተቀመጠው ውሃ ይላል የምንጭ ውሃ አለ በሄደበት ስፍራ ሁሉ የሞተውን ነገር ህይወት ይሰጠዋል። በቤትሽ የሞተ ነገር ቢኖር ህይወት ይሰጠዋል። በጉዳይሽ ላይ ጌታ ጣልቃ ይገባል። አንተ ብቻ ክፈትለት። መንፈሱ ሲወርድ የማይነካው ነገር የለም። ኑሮህን ይነካዋል። ትዳርን ይነካል። ልጆችን ይነካል። ቢዝነስን ይነካል። መንፈስ የማይነካው ነገር የለም። ለምን? ውሃው በሄደበት ስፍራ ሁሉ ይላል መለምለም ይሆናል፣ ማቆጥቆጥ ይሆናል፣ ሁሉ ነገር ይቀየራል። ይሄ መንፈስ ቅዱስ ሃሌሉያ ዛሬ ይመራን ዘንድ በእኛ ውስጥ አለ። መንገድን ያሳየን ዘንድ በእኛ ውስጥ አለ። መንገድ ማሳየት ብቻ ሳይሆን ያጽናና አጽናኙ መንፈስ ይላል። የሚያጽናናው መንፈስ ይላል። ባዘንን ጊዜ እንባን ሊያብስ የሚችል መንፈስ በዚህ ወርዷል። ታውቃላችሁ መጽሐፍ ቅዱስ ስለ ሰማይ ስለሚመጣው ተስፋ ሲናገር በዛ ይልና ለቅሶ የለም ይላል። እንባን የሚያብሰው አለ። በዛ ሐዘን የለም፣ በዛ በሽታ የለም። በዛ ብሎ በዛ ያሉትን ታላላቅ ነገሮች ነገረን። ነገር ግን ሃሌሉያ በዛ ነገርን ውብ አድርጎ የሚሰራው መንፈስ ወደዚህ ወርዷል። አሜን። መንፈስ ባንተ ውስጥ አለ። ሌላ ቦታ አይደለም የምትፈልጉት፣ ውስጣችሁ አለ። አንድ ጊዜ ታውቃላችሁ በጣም ስታዝኑ ወይ ነገር ሲደበላለቅ አይኖቻችን የሚያማትረው ስፍራ አለ። ግን እኔ ልንገራችሁ ሁሉ ነገር ያለው ውስጣችሁ ስለሆነ ወደ ራሳችሁ ተመለሱ። በራችሁን ዘግታችሁ መንፈስን ጥሩት። ወደ መንፈስ በመንፈስ መሆን የሚችለው ማን ነው? እናንተ ናችሁ። በመንፈስ መሆን እስቲ አንድ ስፍራ ላሳያችሁ ማንነታችንን በደንብ የሚገልጸው ወደ መዝሙረ ዳዊት ላይ 82 እንደዚህ ይላል። እግዚአብሔር በአማልክት ማህበር ቆመ ይልና በአማልክት መካከል ይፈርዳል። እግዚአብሔር በምን መካከል ቆመ ማለት? በአማልክት ማህበር ቆመ። ኢየሱስ ጌታ ነው። ፍርድ ያደርጋል። በአማልክት መሃል ሆኖ ምን ያደርጋል?
እስቲ እነዚህን ሰዎች ስታዩአቸው ቁጥር 5 ላይ ይላል እኔ ግን አማልክት ናችሁ ሁላችሁ የልዑል ልጆች ናችሁ አልኩ። ነገር ግን እንደ ሰው ትሞታላችሁ ከአለቆችም እንደ አንዱ ትወድቃላችሁ አልኩ። ልዩነቱ ነው። እኔ ግን አማልክት ናችሁ አልኩ። ስለዚህ እግዚአብሔር የሚፈርደው በመናው በአማልክት ማህበር ቆመ ይላል። እግዚአብሔር የቆመበትን ስፍራ ማየት ከፈለክ ይሄ ጉባኤ ነው። አሜን ሃሌሉያ። በመንፈስ ሆነ ባለበት ጉባኤ ሁሉ እግዚአብሔር በዛ ይቆማል። ስላንተ ለመፍረድ ይቆማል። ስላንተ ለመዋጀት ይቆማል። በማቆመና ማነው እነሱ ምናምን ይህን ታላቅ ማህበር ስትፈልጉት 5 ላይ እኔ ግን አለ እናንተን አማልክት አልኩኝ ሁላችሁ የልዑል ምን አላችሁ ልጆች ናችሁ። ግን ልዩነቱ ምንድነው? እንደ ሰው ምን ትሆናላችሁ? እንደ ሰው ትሞታለህ ማለት ልዩነት ባንተ ላይ የለም ማለት አይደለም። ሰው የሚያስበው ምንድነው? ከዓለማውያን ሰዎች በምን እንለያለን? እነሱም ይሞታሉ እኛም እንሞታለን። ኖ ኖ ኖ ኖ ኖ። በሞት ቀን ልትሞት ትችላለህ። በዚህ ምድር ግን ታሪክ ትሰራለህ። አሜን። ወደ ሰማይ እስክትሄድ ድረስ ባንተ የሚገለጥ ክብር አለ። አሜን። ከሰው መካከል ያየዋል፣ አንተ ግን ትለያለህ። አሜን። የእግዚአብሔር መንፈስ ባንቺ አለ። ሕያው አምላክ የሚኖረው ባንተ ነው። አሜን። ጎረቤት ሲያዩ እንደነሱ ስጋ ለብሳል፣ ግን ካንተ የሚወጣ ክብር አለ። አሜን። ካንቺ የሚወጣ ኃይል አለ። እንደ ሰው አይደለም። ለዚህ ነው ሰው የሆነ ችግር ሲመጣበት መፍትሄውንም እንደ ሰው ያስባል። ኖ ለአንተ መፍትሄ የሚያደርግ ልዑል አምላክ ስላንተ ይሟገትልሃል። እጁን በላይ ያደርጋል። ባንተ መካከል ይፈርዳል። ሃሌሉያ። ራሳችሁን እንደ ሰው ብቻ አትዩ። ውስጣችሁ መንፈስ አለ። ታላቅ መንፈስ አለ። ኢየሱስ ጌታ ነው። መፍትሄው ግን ምንድነው? እሱን ማሰብ ነው። እሱን ማሰብ ነው። ለምን እንዲወጣ ፍቀዱለት። እንዲወጣ ነገርን እንዲያደርግ ፍቀዱለት። የሆነ ነገር ሲሆን ቅድም ያሳያችሁ ሰማይ ተከፍቷል። የልዑል እጅ ተዘርግቷል። በአንተ የሚያየው ክርስቶስን ስለሆነ ሁልጊዜ እጁን ለአንተ ዘርግቷል። ሁልጊዜ ለአንቺ እጁን ዘርግቷል። ነገር ግን ሰማይ ተከፍቶ ሰው እዚህ ያለቅሳል። ለምን? እንባ የሚታበሰው ላይ ነው ብሎ ያስባል። ቅድም ያነበብኩላችሁ ስታስቡ ሰማይ ከተከፈተ በኋላ አንተ በመንፈስ ትሆናለህ። በመንፈስ ስትሆን ዙፋኑ ላይ ትደርሳለህ። ኃይል ያን ጊዜ ይገለጣል። እንደ ኃያል መሮጥ ትጀምራለህ። መንፈስ ሲነካ ልዩነት ባንተ ላይ ይፈጠራል። ኤልያስን እኮ እንዲያደንቁት ያደረገው ነገር መንፈስ ሲወርድበት ታውቃላችሁ፣ ከሰረገላ ሁሉ ይቀድማል። በሰረገላ ፊት ምን ያደርግ ነበር? ይሮጥ ነበር። ለምን? መንፈስ ተሞልቶ ነበር ይላል። አንተ መንፈስ መሞላትን ስታክ ከሰው መካከል ወጥተህ ታመልጣለህ። ጠላት ባንተ ፊት አይታይም። የጨለማ የሕይወት ስርዓት ባንተ መንደር አይገለጥም። አንተ ቤት ብርሃን ይሆናል። አንቺ ቤት ብርሃን ይሆናል። ሩቅ አይደለም፣ ምስራቅና ምዕራብ አይደለም። መፍትሄ ነው ያለው። እስቲ አንድ ሰው መፍትሄ ያለው እኔ ጋር ነው ይባል። መፍትሄ ያለው እኔ ጋር። መፍትሄ ሰጪ ጌታ፣ ለመፍትሄ ሰጪ ጌታ ውስጥ ያለ ኢየሱስ ጌታ። አሜን። ወደ ሌላ ቦታ ያለው የምታዩት ወደ ውስጣችሁ። ሃሌሉያ። የልዑል ልጆች ናቸው። አሜን። የእግዚአብሔር ልጆች ናቸው። አሜን። ልጅነት ጠላትን የፈተነው ልጅነት። ለዚህ ነው ኢየሱስ ክርስቶስ ማቴዎስ 4 ላይ ሲናገር ምን ይለዋል? ልጅ ከሆንክ ርቦ ሲያገኘው ደክሞ ሲያገኘው ልጅ ከሆንክ ይሄንን አድርግ ምን እያለ እየጠየቀው ነው ያለው። ልጅነቱ ላይ ነው ጥያቄ የሚፈጥርበት። ዛሬ አንድ ሰው ኑሮው ሲመሰቃቀል ምን ያስባል? እኔ እግዚአብሔር ልጅ ብሆን። የጠላት ድምፅ ነው። አንተ የልዑል ልጅ ነህ። አሜን። ምንም ሲትዌሽን ውስጥ ሆና እግዚአብሔር ግን ፍቅሩ ባንተ ላይ አለ። አሜን። መንፈሱ ባንቺ ላይ አለ። የወደዳቸውን እስከ ፍጻሜ ድረስ ወደዳቸው። መቼም ሊጠላሽ አይችልም። መቼም ሊጠላ አይችልም። አሜን 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 አሜን። ጊዜ በክርስቶስ ወዶሃል። አሜን። በክርስቶስ ወዶሻል። ጠላት ይመጣና የሆነ ነገር ስትሆኝ እውነት አሁንም እግዚአብሔር ካንቺ ጋር አለ። እውነት እግዚአብሔር ካንተ ጋር አለ ይላል። አዎ በእኔ ይኖራል በለው። ስትናገር ኃይል ይሆናል። አሜን። ስትናገሪ ኃይል ይሆናል። አሜን። አንዳንድ ጊዜ ታውቃላችሁ ሲሆን እንናገራለን ምንነው ነገር። እኔ ግን ልንገራችሁ ሰማይና ምድር እንዴት ተፈጠረ ስትሉ እግዚአብሔርም ይላል ጨለማን አየልና ለጨለማ የሆኑ ነገሮች አላደረገም። ብርሃን ይሁን። አሜን። ብርሃን ሆነ። ዛሬ ለእንቆቅልሽ ብርሃን ትናገራለህ። አሜን። ለድካም ብርታት ትናገራለህ። አሜን። ካንተ የሚወጣው ቃል ሃሌሉያ በመንፈስ ቅዱስ የተቀመመ ስለሆነ ኃይልን ያደርጋል። አሜን። ኃይል ያደርጋል። አሜን። አሞ
ነው። አሞ ስሜቱ አለ፣ ሲምፕተሞቹ አሉ። እኔ ግን በክርስቶስ ተፈውሻለሁ ስትናገር ሃሌሉያ በውስጥ ያለውን ደዌ ትመታዋል። አሜን። በውስጥ ያለውን በሽታ ትመታዋል። አሜን። ይኸው ጠላትን አውጣና አጥፋው ሲል አውጣና ምታው ሲል አንተ ላይ ያለው መከራ በእግዚአብሔር ቃል ትመታዋል። አሜን። ሃሌሉያ ትመታዋል። አሜን። እና እንግዲህ ሰዎች እንዴት እንደሚሰራ የፈውስ ስራ አያውቁም። ልክ ማሳል ሲጀምራቸው ይሄ ነገር ጉንፋን ነው መሰለኝ፣ ይሄ ነገር ብርድ ነው መሰለኝ፣ ዌልካም እያሉት ነው። እነግራለሁ ጠላት ሲመጣ ታባረረዋለህ። አሜን። ዌልካም አትለው። አሜን። ማሳል ስትጀምር ኖ ተሳስተሃል፣ አድራሻ ውጣ። ለመጽሐፍ ሲናገር ዲያብሎስን ተቃወሙት ከእናንተ ይሸሻል። ሐሳቡን ይዞ ሲወጣ ትቃወመዋለህ። ምን መሰላችሁ? የኛ ቃልና የሁሉም ሰው ቃል አንድ ይመስለናል። እኔ ግን ነግራለሁ ውስጥሽ መንፈስ ካለ ስታወሪ እንደሌላ ሰው ነሽ። አንተ ውስጥ ሆኖ የሚነገር ነገር አለ። ኢየሱስ ጌታ ነው። እንደዚህ ስትሆኑ በየትኛውም ጉዳይ ላይ ድል አድራጊ ትሆናላችሁ። ጊዜው የመንፈስ ቅዱስ ጊዜ ነው። ይህ መንፈስ ያለው በእናንተ ውስጥ ነው። ከእናንተ ወጥቶ ለሌሎች መፍትሄ ለማስጣት ውስጣችሁ ሆኖ ምን ያደርጋል? ለምን ልዑል ሰዎችን በእናንተ መባረክ ይፈልጋል። መባረክ ብቻ አይደለም፣ እኛ ለበረከት ሊያደርገን ይፈልጋል። እኛ ለበረከት እንድንሆን ደግሞ ውስጣችን አንድ ነገር አለ፣ መንፈስ ቅዱስ አለ። አሜን። አዎ ይላል። ሃሌሉያ። እንደ ሰው ትሞታላችሁ፣ እንደ ኃያላን ትወድቃላችሁ ይላል። ነገር ግን የልዑል ልጆች ናችሁ። መንፈስ በእናንተ አለ፣ ክብር በእናንተ አለ። በየትኛውም ስፍራ ጠላት ያላችሁን አይደላችሁም። ጠላቱን ጊዜ መጥቶ የሚለው ነገር አለ። ለዚህ ነው ኢየሱስን ልጅነቱ ላይ ጥያቄ ያደረገው። ለምን እንደሆነ ታውቃላችሁ? የትም ስፍራ ላይ የተጻፈው ምንድን ነው የሚለው? የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ምን ሆነ? ተገለጠ። የዲያብሎስ ስራ የሚፈርሰው በማን ነው? በኢየሱስ። በልጆች ነው። አሁን ልጅ ማን ነው? እኔ ነኝ። ሃሌሉያ አሜን። ኢየሱስ ስልጣኑን ሁሉ ሰጥቶ ነው ማለት ማቴዎስ መጨረሻ ላይ ሲናገር ስልጣን በሰማይ በምድር ከምድር በታች ሁሉ ምን አድርገኝ ተሰጠኝ። ይሄን ስልጣን ለማሰጠው ለኛ ለኔ ራይታው አይደል? ስለዚህ ዛሬ በምድር ላይ ሆኖ ዲያብሎስን የሚያስጨንቅ ልጅ ቢኖር እናንተ ማለት ነው። ስለዚህ ልጅነት የሚባለው ጉዳይ እንደ መላእክት አይደለም። ዳንኤል ላይ መጽሐፍ ቅዱስ ሄዳችሁ ስታዩ ዳንኤል ላይ ምን ብሎ ይናገራል? በዳንኤል መጽሐፍ ላይ ይላል መልአኩ ገብርኤል በ21ኛው ቀን መልስ ይዞ ሲመጣ ማለት ነው። ለአንተ እኮ የመጀመሪያው ቀን መልስ እግዚአብሔር ሰጥቷል፣ እግዚአብሔር ይወዳል። ግን አንድ ቀን ሙሉ የፋርስ ነገስታት አየር ላይ ምን አደረጉኝ? ተቋቋሙኝ። መላእክትን አንድ ቀን ሊቃወም ይችላል። አንቺ ስትነሺ ግን ሃሌሉያ ተራራው ይናዳል። ቅጽበታዊ የሆነ መልስ ይሆንለታል። ልጅ ነው የሚያስጨንቀው። መላእክትን እንኳን እስከተወሰነ ጊዜ ተዋግቶ ሊሆን ይችላል። ወደ ልጅ ግን ሲመጣ ሃሌሉያ ልጅ የዲያብሎስን ስራ ያፈርሰዋል። ልጅ ባለበት የዲያብሎስ ስራ አይቀጥልም። ልጅ ባለበት ጠላት ይሰራል። ልጅ መሆን ሲገለጥ ለጎረቤት መፍትሄ ይሆናል። አካባቢ መፍትሄ ይሆናል። ለሀገር መፍትሄ ይሆናል። ምክንያቱም አንተ ልጅ ነህ። ዘካርያስ መጽሐፍ ሲናገር ይላል ዲያብሎስ ይላል ኢያሱን ቡቱቶ ልብስ አይቶ አየሁ፣ ተኮሳምሮ አየሁ አለ። እግዚአብሔር አየውና ኖ ዩ ዶንት ኖ ሂም አለ። አታውቀውም አለ። ምክንያቱም እናንተ ይላል ኑሯችሁን አይቶ የክፍል ደረጃ የሆነ አይቶ ጠላት የሚለው ነገር እኔ ግን እነግራችኋለሁ፣ እኔ ዛሬ ያልኳችሁን እናንተ ናችሁ። የልዑል ልጆች ናችሁ። ለማንም ሰው መፍትሄ ልትሆኑ የምትችሉ የእግዚአብሔር ልጆች ናችሁ። ጠላት እንደሚለው አይደለም። አንተ ስለራበ ስላራበ አይደለም። አንተ ስለተቸገር ስላልተቸገርክ አይደለም። ልዑል የሚኖረው በአንተ ነው። መቅደሱን ያደረገው አንተ ላይ ነው። ጠላት ቢዋጋው የሆነ ነገር ሲሆን ምንድን ነው የሚለው? ያውንም የእግዚአብሔር ልጅ ነኝ። አሁን ሃሌሉያ እየጠየቅ የእግዚአብሔር ልጅ ነህ። እየደከምክ የእግዚአብሔር ልጅ ነህ። ለምን? የደካማን የሚያበረታ መንፈስ በአንተ ውስጥ ስላለ። ክብር የሚገለጠው ከእናንተ ነው። ኃይል የሚገለጠው ከእናንተ ነው። መፍትሄ ውጭ አትፈልጉ፣ ወደ ራሳችሁ ነው። አሜን አሜን አሜን። ውስጣችሁ ነው። አሜን አሜን። ለዘላለም የሚኖር መንፈስ በእኛ ውስጥ አለ። አሜን። እግዚአብሔር ወዶናል። ሰው ቢሆን ኖሮ ወቅት ጠብቆ ይለያል። የወደዳቸውን ግን ለዘላለም ወደዳቸው። አሜን። እስከ ፍጻሜ የሚወድሽ ጌታ ካንቺ ጋር አለ። እስከ ፍጻሜ የሚወድህ ጌታ ካንተ ጋር አለ። በነገሮች ሁሉ አሸናፊነት ያለው ልጅነታችሁ ላይ ነው። የትኛውም ስፍራ ላይ በልጅነታችሁ ጥያቄ አታድርጉ። ለምን? እናንተ ባላችሁበት የዲያብሎስ ስራ አይቀጥልም፣ ይፈርሳል። ሃሌሉያ።
ክብር ሁሉ ለእግዚአብሔር ይሁን። ጸልያለን። እስኪ በእግሮቻችን ቆመን እስኪ ለተወሰነ ደቂቃ ራሳችንን እያየን እንጸልይ። እያየን ስለ ይኸውልህ ድካምን አትይ፣ ብርታትን የእግዚአብሔር ልጅነትን በአንተ ላይ የተገባውን ኪዳን ይኸው ኪዳኑን ባንተ ላይ ያደረገ ጌታ ማስጥሮቦሽዲያናማንት ይኸውልህ። ሃሌሉያ! በልሳኖቻችሁ ተናገሩ። ሃሌሉያ! አንዱ ለጠላት ምልክቱ ኮንፊውዝ የምታደርገው ልሳን ስታወራ፣ ምክንያቱም የእግዚአብሔር መንፈስ ባንተ አለ ስታወራው። ሃሌሉያ! ታውቃላችሁ፣ አንዱ ጥሩነቱ በልሳን መጸለይ ምን እንደሆነ ታውቃለህ? አእምሮ ቤትን የሆነ ነገርን ምናምን እያመጣ በአእምሮ ስትጸልይ ብርታት ላይ መጣልህ ይችላል። በልሳን ስትጸልይ ግን አንተ ማታውቀውን ክብር ታወራለህ። ሃሌሉያ! ታውቃላችሁ ሐዋርያት ሥራ ምዕራፍ 2 ላይ ሲናገር መጽሐፍ ቅዱስ ሲናገር መንፈስ በሁሉም ላይ ወረደ ይልና የግሪክ ሰው ዓለም ሁሉ መጽሐፍ ሲናገር ዛሬ እነዚህ ሰዎች አሉ ምን አሉ? በገዛ ቋንቋችን የእግዚአብሔርን ክብር ሲያወሩ እየሰማን ነው። አሜን። ልሳን ስታወራ ክብር ታወራለህ። አሜን አሜን አሜን። ልሳን ስታወራ ኃይል ታወራለህ። አሜን። ልሳን ስታወራ ዴስቲኒ ትሰራለህ። አሜን። ጸልዩ። ሃሌሉያ! ሪማግላዲጋ ዳሳ ካራባሻ ቶላ ማራዲጋላ ባካትሮ ዳላባ ሬዳላባ ክሮዶሎ ቦራባባ ጋዶስታዲጋ ሬዳላባ ካትሮባላባ ፕሬቦጆሎ ቦትራዲጋ ኤራማጋዶሎ ቦክሬዴሌ ቤትራዲጋ ማራዲጋ ላባራባሳ ካራባዶላባ ሬንዴሌ ቤክራዲላባ ትሮቦቦ ሮትላባ ፕራቬካቶራዴላ ሮቶሎቦ ኮሞትራዲላባ ኤራማጋዳሳ ካቶላባ ራትሌቬኬ ሮባ ግላዲያ ራንዶላባ ሳይዳላባ ሽሽሮቶሎባ ካታራባባያ ሬማ ካታራባባ ጋዶሳ ካቲያ ሪዳላባ ማካሮባባ ጋዳሳ ሪዴሌቬኬ ቶራባባ ጋዳሳ ካቲያ ማራዲጋላባ ካቶራባባ ኦራ ላባ ጌቴሴ ኬቶራባ ማራዲጋላባ ፕሮባቴላ ሬንዴሌቬኬ ቶራባባ ሻካ ቶራባባ ጋዳሳ ራባባ ጋዳሳ ካቴራባባ ማርዶሊቬካ ትሮቦጎዶሶኮ